ስሜ ፀሐይ ቸኮል እባላለሁ። የምኖረው ወረዳ ዝቋላ ወረዳ 01 ቀበሌ ነው። በዲግሪ ተመራቂ ስራ አጥ ነበርኩ ከዚህ በፊት። አሁን ግን በዶሮ እርባታ በእርሻ ምርምር ግብርና ነው የምኖረው። ምንም አልነበረኝም። አሁን ግን ለራሴ ችዬ ለራሴ እየተዳደርኩ ነው ያለሁት። እዚህ ስሰማራ እርሻ ምርምር ድጋፍ፣ በእንስሳት ጽሕፈት ቤት ድጋፍ፣ የመኖ ድጋፍ፣ የመድኃኒት ድጋፍ እያደረጉልን ውጤታማ ደረጃ ላይ ነው ያለነው። የዶሮ እርባታ እንግዲህ እንደሚታወቀው በደንብ ማናጅመንት ላይ በተለይ መሰራት እንዳለበት ከበሽታ ከመከሰቱ በፊት ቀድሞ ማለት ማናጅመንት ላይና የባዮሴኩሪቲ አካባቢ ላይ በደንብ ማኔጅ ማድረግ እንዳለባቸው ምክር እንሰጣለን። አጫጭር ስልጠናዎችን እንሰጣለን። እኛም በየቀኑ እየመጣን ክትትል ድጋፍ እናደርጋለን። መጀመሪያ ከቤት አሰራሩ ጀምሮ ማለት ነው ጥቅል ለዶሮ እርባታ የሚያስፈልጉ ለፓኬጅ የሚያስፈልጉ ሙያዊ ድጋፎችን እናደርጋለን። ያገኘነው ስልጠና ስለ ዶሮቹ እንክብካቤ፣ ዶሮቹ ቢያንስ ጤናቸው እንዳይጉላላ፣ ጤናቸው ሌላ በሽታ ላይ እንዳይወድቁ፣ ስለ ጽዳት፣ ስለ መድኃኒት እንዴት እንደሚሰጥ ይሄ ለኛ የተሰጠነው ስልጠና እውቀት በደንብ ስለሚያስቀጥለን በዚህ ዶሮ እርባታ የተሻለ ደረጃ ላይ መድረስ እንችላለን። ካሉት 20 ተጠቃሚዎች አንዷ ፀሐይ ነች። ፀሐይ ማለት እንግዲህ ስራ አጥ ነች፣ ዲግሪ ተመራቂ ነች። ከቤተሰቧ ጋር ነው የምትኖረው። ግን በዚህ ልክ በቃ መቼ የሆነ ስራ መፈለግ ምናምን እንጂ ስራ በራሴ እንዲያርቂ እሰራለሁ የሚል ጥቅል እንትኑን ስናይ ተምሮ የሆነ ነገር በሆነ ዘርፍ ተሰማርቼ ለወጣለሁ የሚለው ያን ያህል አይደለምና ግን እሷ በዚህ ፓኬጅ ይሄን ብድር ሲመቻችላት በዚህ ልክ ገብታ ተሳትፋ አሁን የተሻለ ለውጥ ያመጣች ትገኛለች። እሷ ማለት በዶሮ እርባታ ላይ ተሰማራ በብድር ነው የተሰማራሁት። 29100 ብር ብድር አበደሩና ከዛም ዶሮቹ 50 ዶሮ ተገዙ። ከዛ በኋላም በየወሩ 1500 እየከፈልን እስካሁን 10 ወር 9 ወር 10 ወር ሆኖናል። ብድር መክፈል ከጀመርን 10500 ብር ከፍያለሁ በዶሮ እርባታ ውስጥ ላይ ያለው ማለት ነው። ከዛ ከራሴ አካውንት ደግሞ 6000 ብር አስቀምጫለሁ። በየቀኑ የሚጠሩትን እንቁላል 40 እንቁላል ሲጥሉ 400 ብር፣ አሁን 400 ብር ሸክፍ በሳምንት በወር አስቤ ግማሽን ከፍልና ከዛ በኋላ ያለውን ግማሽን የቤት አስቤዛ ሸፍናለሁ። በቀደም ከቤተሰብ ጥገኝነት ነበርኩ። አሁን ግን ራሴን ችዬ በራሴ እንትን ነው ያለሁት። እንግዲህ በኋላ እስከ 2 አመት ባለው ሰርቼ እነዚህ ዶሮዎች ለስጋ ስለሆነ የሚያገለግሉት እነሱን ትቼ ደግሞ ሌላ ወደ 80 ወደ 100 ወደ 150 ዶሮዎች ማርባት እፈልጋለሁ። እንግዲህ ይሄ ስራ ሲሰራ ስሞል ስኬል ፖልትሪ ቢዝነስ ሞዴል ነው። በዋናነት ሴቶችና ወጣቶችን የስራ እድል ፈጠራ ስራ ነው። ገቢ ራሳቸውን ሴቶችና ወጣቶች እንዲደጉሙ ይህን ስራ እንዲሰሩ ነው የተደረገው ማለት ነው። እንግዲህ ይህን ሲደረግ የተለያዩ ተቋማቶች ተሳትፎ አድርገዋል። SWR ራይዝ ኤፍኤስ ፕሮጀክት በዋናነት የፋይናንሱን እንትኖችና የብድር አገልግሎቶች እንዲመቻቹ ተደርጓል። ሰቆጣ ዝናብ አጠር ግብርና ምርምርም እንዲሁ የራሱ ድርሻ ነበረው። ሙያዊ ስራዎችን ሁሉ በመስራት የወረዳ ከዞን ጀምሮ ያሉ የእንስሳት ተጠሪ ጽሕፈት ቤቶች እንዲሁም ከዞን እስከ ወረዳ ያሉ የማህበራት ቀበሌ ላይ ያሉ የሩሳኮ ተቋማት የብድር አገልግሎቱን በማፋጠን የራሳቸውን ድርሻ ተወጣዋል ማለት ነው። እንደ አብነት ለመጥቀስ ያክል ወጣት ፀሐይ ቸኮለ በጣም ታታሪ የሆነች ልጅ ናት። ወጣትም የተማረችም ናትና እንግዲህ ግብርና ምርምር ማዕከሉኛ የተለያዩ ከጤና አንፃር እንግዲህ የዶሮ እርባታ በጣም ሪስክ የሆነ ቢዝነስ ነው። ከሱ አንፃር የተለያዩ የቅርብ ክትትሎችን እናደርጋለን። ዶሮ እርባታ ላይ ያወቅኩት በቃ ጥቅም አለው። ልፋት ቢኖረው እንኳን በመጥረግ በማለት ነው እንጂ ልፋት ያለው በጣም አሪፍ ነው፣ ማደግ የሚቻል ነው። ማንኛውም ሰው እንደኔ ወጣቶችና አርሶ አደሮች ካሉ በዚህ ስራ እንዲሰማሩ እመክራለሁ።